አምላክ አይተኛም ማያንቀላፋም የሚለውን ሄዶ ሲጠቅስልህ አቡ አይደር ልብ አድርግ እግዚአብሔር አይተኛም ማያንቀላፋም የሚለውን ጠቅሶልሃል። ያንተው ባይብል ነው ቁርአን አይደለም የጠቀሰልህ። አዲስ ኪዳን ጋር ይመጣልህና ኢየሱስ ክርስቶስ በባህር ላይ በጀልባ እየሄዱ እያሉ ደክሞት ተኝቶ አንቀላፍቶ ነበረ። ፒሮ ላይ ተኝቶ አውሎ ንፋስ ተነሳባቸው። አውሎ ንፋሱ በተነሳ ጊዜ አንቀላፍቶ ነበር። ቀሰቀሱት ሁሉ ይላል እና ወገኔ እግዚአብሔር ይቀሰቀሳል ይላል። መጀመሪያ ይመጣና አምላካችሁ እግዚአብሔር አንዳንዴ ደክሞት ይተኛል ይላል። መልስ ምንድነው? በጣም ቀላሉን ጥያቄ ወሳስበን መልስ አተንቆጭ። እኔ የሚገባኝን እናገራለሁ። የነሱን ሪስፔክትፉል መሆን ፈልጋለሁ። ኢየሱስ ትራስ ተንተርሶ ተኝቶ ነበር ካለ እሺ እንዴት አድርገን አንድ አድርገን እንውሰደው? እንደውም እኮ ኃይለኛ ማዕበል ሲነሳ ምንድነው የሚለው? አንቅተውትም መምህር ስንጠፋ አይገድህም ምን ይላል? ማነው ከእንቅልፍ የቀሰቀሰው? ሐዋርያቶች። ምን ማለት ነው? ሻውን ለኛ ጌታ ተኝቶ የጌታ ፍጡሮች ህያው ነበሩና ማዕበል ሲነሳ አውቀው ቀሰቀሱት እንበል? الله لا إله إلا هو الحي القيوم لا تأخذه سنة ولا نوم الله ከሱ በስተቀር በእውነት የሚመለክ አምላክ የለም። እንቅልፍም ማንገላጀት አትይዘው። እንቅልፍ ይቀር ማንገላጀት ለእንቅልፍ መግቢያ ሆኖ አንዳንድ ጊዜ እንዲህ እያልን የምንመለስበት የለም። እሱ እንኳን ጌታችንን ሊይዘው አይችልም። እምነታችን ይሄ ነው። ለምን ጌታችን ለአንድ ሴኮንድ አንገላጀ ማለት ፍጥረት ጠፋ ማለት ነው። ሎጂኩም እምነቱም የሚገልጽልን